ሰላም ውድ ተመልካቾቻችን፣ ዛሬም በአፍሪካ ቀንድ የሚገኙ አገራትና በርካታ ታሪክ፣ ፖለቲካና ባህላዊ እሴቶችን አብረን እናያለን። ከኢትዮጵያ እስከ ሶማሊያ፣ ከኤርትራ እስከ ጅቡቲ ይህ ቪዲዮ የአካባቢውን ተራሮች፣ ግጭቶችና የሰላም ተስፋዎችን በሙሉ ያሳያል። እናንተም ቻናላችን ሰብስክራይብ በማድረግ አብረን እንመልከት። አፍሪካ ቀንድ በቀይ ባህር ጅቡቲ፣ ኤርትራ፣ ኢትዮጵያና ሶማሊያ የሚገኝ የመሬት ክፍል ሲሆን ከ190 ሚሊዮን በላይ ሕዝብ ያለው ነው። ከነዚህም ደግሞ ኢትዮጵያ 123.4 ሚሊዮን ሕዝብ በመያዝ በሕዝብ ቁጥር ቀዳሚ ቦታውን ይዛለች። ይህ ክልል የአፍሪካ ባህል፣ ንግድ እና ፖለቲካ ልዩ ሚና አለው። በተለይም በንግድ ቦታዎች እንደ ጅቡቲ ወደብ እና ቀይ ባህር ይገኛሉ። ይህ ክልል በዓለም አቀፍ ፖለቲካ ውስጥም በጣም አስፈላጊ ነው። የአረብ ወረራም፣ የአውሮፓ ቀኝ ግዛትና የቀኝ ባህር ውዝግብ አካባቢውን አስቸግሯል። አፍሪካ ቀንድ በጥንት ጊዜ ከአክሱም ግዛት ጀምሮ የንግድ፣ የሃይማኖትና የፖለቲካ ማዕከል ነበረች። በ19ኛው ክፍለ ዘመን የኢትዮጵያ ንጉሠ ነገሥታት ከአውሮፓው ቀኝ ጊዜ ማለትም ከእንግሊዝ፣ ከጣሊያንና ከፈረንሳይ ጋር በመጋጠም የአካባቢውን ነጻነት በከፍተኛ ሁኔታ ጠብቃለች። ሆኖም ኤርትራና ሶማሊያ ግን ከቀኝ ግዛት ማምለጥ አልቻሉም። የአድዋ ጦርነት የመላው አፍሪካ ተምሳሌት ነበር። የኢትዮጵያ ድልም በጣሊያን ላይ ሆነዋል። የኤርትራ ነጻነት ጦርነትም በ1961 እስከ 1991 ተካሂዷል። ከ20ኛው ክፍለ ዘመን ጀምሮ በአፍሪካ ቀንድ በሚገኙ አገራቶች ላይ በተደጋጋሚ ግጭቶች ተካሂደዋል። ከእነዚህም ውስጥ የኢትዮጵያ ኤርትራ ጦርነት እንደ አውሮፓውያን አቆጣጠር ከ1998 እስከ 2000 የነበረ ሲሆን በባድመ ድንበር ግጭት የተነሳ ከ70,000 ሰዎች በላይ ሞተዋል። በሶማሌ የግዛት ጊዜም የተበታተኑ መንግስታትም አልሸባብ በመባልም ተፈጥሯል። በኢትዮጵያ መንግስት ውስጥም የትግራይ ጦርነት እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 ከኢትዮጵያ መንግስት ጋር የእርስ በርስ ጦርነት ተካሂደዋል። ግጭቶች ለሰው ህይወትና ለኢኮኖሚ ጉዳት ብቻ ሳይሆን የክልሉን የሰላም እድገትን ወደ ኋላ የያዘ ሆነዋል። የአሁኑ ፖለቲካ ሁኔታ፣ የኢጋድ ስብሰባዎች፣ የኢትዮጵያ ሶማሊላንድ ስምምነት በቅርብ በአፍሪካ ቀንድ የፖለቲካ እንቅስቃሴዎች ከባድ ለውጦችን አሳይተዋል። ኤርትራ ከትግራይ ጋር ያለው ውጥረትም አሁንም ቀጥሏል። ጅቡቲ በቻይና የተሰራው የመርቻንት ወደብ በዓለም አቀፍ ንግድ ውስጥ በተለይም በአሁኑ ጊዜ አስፈላጊ ሆነዋል። በአፍሪካ ቀንድ የሚገኙ ሀገራቶች የወደፊት ተስፋዎች ስናይ የሰላም ስብሰባዎችና የልማት ፕሮጀክቶች ይገኛሉ። በአካባቢውም የሚገኙ ህዝቦች ሰላምንና ልማትን ተስፋ አድርገዋል። የኢትዮጵያ የሰብአዊ አንድነት ፓርቲም የብሔራት ግጭቶችን ለመፍታት እየሞከረ ይገኛል። ኢጋድም የክልሉ የአየር ንብረት ጉዳትና የውሃ እጥረት ለመቋቋም እየሰራ ይገኛል። በአፍሪካ ቀንድ የሚገኙ የልማት እንቅስቃሴን ስናይ በቴክኖሎጂ እና በግብርና ልማት ላይ ትኩረቱን አድርገው እየሰሩ ይገኛሉ። ለምሳሌ የኢትዮጵያ አባይ ግድብና የሶማሌ የኤሌክትሪክ ልማት ምሳሌዎች ናቸው። እንደ ማጠቃለያም ስናይ የአፍሪካ ቀንድ የሚገኙ ህዝብ በታሪክ የተራቡ ቢሆንም በህዝቦች ጽናትና ጥንካሬ ለወደፊት የእድገትና የሰላም ተስፋ አላቸው። የዛሬ ቪዲዮ በዚህ ላይ ያበቃል። በቀጣዩ ቪዲዮ እስከምንመጣ ቻናላችን ሰብስክራይብ በማድረግ ይደግፉን።